የቀዳሁት ዛሬ በማለዳ ፊት ያመጣሁት ከነፍሴ ምስጋና ከመስጠቷ የሆነ አፌን ሞልቶ የሚፈስ አዲስ ቅኔ አለ። ኢየሱስ የእግዚአብሔር ልጅ ሃሌሉያ። አይደል ከሰው የቀዳሁት ዛሬ በማለዳ ፊት ያመጣሁት ከነፍሴ ምስጋና ከውስጠቷ ሆነ አፌን ሞልቶ የሚፈስ አዲስ ቅኔ አለ። ካነበብኩት አይደል ከሰው የቀዳሁት ዛሬ በማለዳ ፊት ያመጣሁት ከነፍሴ ምስጋና ሃሌሉያ። ኢየሱስ የእግዚአብሔር ልጅ አፌን ሞልቶ የሚፈስ አዲስ ቅኔ አለ። ያላነሰ ያላጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ያላነሰ ያላጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ያላነሰ ያላጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ካነበብኩት አይደል ከሰው የቀዳሁት ዛሬ በማለዳ ፊት ያመጣሁት ከነፍሴ ምስጋና ከውስጠቷም ሆነ አፌን ሞልቶ የሚፈስ አዲስ ቅኔ አለ። ካነበብኩት አይደል ከሰው የቀዳሁት ዛሬ በማለዳ ፊት ያመጣሁት ከነፍሴ ምስጋና ከውስጠቷ የሆነ አፌን ሞልቶ የሚፈስ አዲስ ቅኔ አለ። ያላነሰ ያላጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ያላነሰ ያላጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ከሰማሁት ይልቅ አንተ ትልቅ ነህ። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። አሜን 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 አሜን። የእግዚአብሔር ልጅ ኢየሱስ ሃሌሉያ። ከሆንክልኝ ይልቅ አንተ ትልቅ ነህ። ካየሁትም ይልቅ አንተ ትልቅ ነህ። ከሰማሁት ሻሎም ሻሎም ቅዱሳን ክብር ለኢየሱስ ይሁን። እግዚአብሔር ልጅ ኢየሱስ ያድናል። ሁላችሁም ሼር አድርጉት። ክብር ለኢየሱስ ይሁን። ሃሌሉያ። ከሰበኩኝ ይልቅ ጌታ ይባርካችሁ። ሰላም ሰላም። ሻሎም ሻሎም ሻሎም። ሰላም ቅዱሳን የእግዚአብሔር ቤተሰቦች በኢየሱስ ስም እግዚአብሔር ይባርካችሁ። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። የእግዚአብሔር መንፈስ በየትኛውም ቦታ ቢሆን መንፈስ ቅዱስ ይሰራል። ኢየሱስ ጌታ ነው። ኢየሱስ ስሙ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ
መንፈስ ቅዱስ እዚህ መካከላችን አለ። እግዚአብሔር ልውናው አለ። እግዚአብሔር ክብር አለ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። እኛ ኢየሱስን ግርግሩን አይተን አንከተለውም። ክብር ለኢየሱስ ይሁን። ስለሞተልን ለኔና ለናንተ በቀራንዮ መስቀል ስለተሰቀለ ዋጋ ስለከፈለልን ኢየሱስን እንከተለዋለን። ሃሌሉያ። ኢየሱስ ስሙ ይባረክ። ሻሎም። ይሰማል ድምጼ ይሰማል? ድምጼ ይሰማል? ኢየሱስ ይባረክ። ድምጼን ይሰማችሁ አይሰማችሁ አላወኩም። ኢየሱስ ጌታ ነው። ሃሌሉያ አሜን። ጸልይልሻለሁ በእምነት። ክብር ለኢየሱስ ይሁን። ልጅ እግዚአብሔር ይሰጥሻል። ጌታ ኢየሱስ ጌታ ነው። መሰረት ጌታ ይባርካችሁ። አድማሱ ዳንኤል ምህረት ጌታ ይባርካችሁ። አብነት ከላይ ያልሆነ ለኔ ፍቅር ለኢየሱስ። ሻሎም ቅዱሳን የእግዚአብሔር ቤተሰቦች፣ እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ማስታወቂያ አለኝ። ፕሮግራሜን እንትን ከማለቴ በፊት ኢየሱስ ጌታ ነው። ጌታ ቢፈቅድ ብንኖር ዓርብ ዕለት ልዩ የሆነ ፕሮግራም አለን በቤተ ክርስቲያናችን በእግዚአብሔር ክብር መገለጫ ዓለም አቀፍ ቤተ ክርስቲያን ላይ ልዩ የሆነ ፕሮግራም አለን። ከጠዋቱ 4 ሰዓት ጀምሮ ጌታ እንደረዳኝ ለታመሙ ሰዎች፣ መውለድ ለማይችሉ ሰዎች፣ በተለያየ ጥያቄ ላላችሁ ሰዎች እግዚአብሔር አምላክ ጥያቄያችሁን የናዝሬቱ ኢየሱስ ይመልስላችኋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ መታችሁ የበረከቱ ተካፋዮች እንድትሆኑ በጌታ በኢየሱስ ስም እጋብዛችኋለሁኝ። ዓርብ ዕለት ልዩ የሆነ ጊዜ አለን። በዘይት የምንጸልይበት ጊዜ ነው። ለታመማችሁ፣ መውለድ ለማትችሉ፣ በተለያየ ጭንቀት ውስጥና ችግር ውስጥ ላላችሁ ሰዎች ለናንተ በተለይ እግዚአብሔር እንግዲህ ብዙ ልጆችን እግዚአብሔር እዚህ ቤተክርስቲያን ውስጥ ይሰጣል። በልጆች ብዙዎች ሲባረኩ አይቻለሁ በዚህ በጸጋ በዚህ አገልግሎት ላይ። አሁንም ደግሞ እግዚአብሔር ይሰራል፣ ዛሬም ይሰራል። ኢየሱስ ሃሌሉያ። መቼም አረጅም የኔ ጌታ በስራ ላይ ነው ያለው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር ያዕቆብ መልእክት ምዕራፍ 5 ላይ እንደዚህ ይላል። ያዕቆብ ላይ የእምነት ጸሎት ነው። ክብር ለኢየሱስ። ከናንተ መካከል በመከራ ውስጥ ያለ እርሱ ይጸልይ፣ የተደሰተ አለ የምስጋና መዝሙር ይዘምር። ከናንተ መካከል የታመመ ሰው አለ፣ የቤተ ክርስቲያን ሽማግሌዎች ይጥራ፣ እርሱም በጌታ ስም ዘይት ቀብቶ ይጸልይለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሳል፣ ጌታም ያነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በራሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅንም ነገር ያደርጋል ይላል መጽሐፍ ቅዱስ ሲናገር እንደዚህ ይላል። የሚገርም ነው። ከናንተ መካከል የታመመ ሰው ካለ የቤተ ክርስቲያን ሽማግሌ ይጥራ፣ እርሱም በጌታ ስም ነው የሚለው። በጣም የሚገርመኝ በጌታ ስም ዘይት ቀብቶ ይጸልይለት ይላል። ክብር ለኢየሱስ ይሁን። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል ይላል የእግዚአብሔር ቃል ሲናገር። በእምነት የሆነ ዘይቱ ሳይሆን የሚፈውሰው በእምነት ግን በዘይቱ በጌታ ስም ከተጸለየ እግዚአብሔር አምላክ ይፈውሳል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የእምነት ጸሎት ደዌን ያድናል። የእምነት ጸሎት ከኃጢአት ይፈውሳል። ክብር ለኢየሱስ ይሁን። ስለዚህ በጌታ ስም ዘይት ቀብቶ ይጸልይለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያነሳዋል ይላል። ስለዚህ እግዚአብሔር አንድ ነገር ተናግሮኛል። ዓርብ ዕለት በጣም የፈውስና የጸሎት ፕሮግራማችን ነው። ዓርብ ቀን መታችሁ የበረከቱ ተካፋዮች እንድትሆኑ የእግዚአብሔር ቅባት እንዲያልፍባችሁ ሁሉም ሰው ሼር የምትላትን ይንካት፣ ሼር አድርጉት ለሁሉም ሰው እንዲደርስ። ክብር ለኢየሱስ ይሁን። ስለዚህ መታችሁ
የዚህ በረከት ተካፋዮች እንድትሆኑ በጌታ ስም በዘይት ይጸለያል። እግዚአብሔር አምላክ ደግሞ ካላችሁበት በሽታ ይፈውሳል። ይሄንን የሚለው መጽሐፍ ቅዱስ ነው፣ እኔ አይደለሁም። የእግዚአብሔር ቃል ይሄንን ይናገራል። ኢየሱስ ጌታ ነው። የሚለው ምንድነው? ከናንተ መካከል የታመመ ሰው አለ፣ የቤተ ክርስቲያን ሽማግሌ ይጥራ፣ እርሱም በጌታ ስም ይላል። በጌታ ስም ነው የሚለው። በጌታ በኢየሱስ ክርስቶስ ስም ይጸልይ ይላል። የእምነት ጸሎት፣ በእምነት የቀረበ ጸሎት የታመመውን ሰው ይፈውሳል ይላል። እዛኛው ትርጉም ላይ ደግሞ የእምነት ጸሎት ደዌን ይፈውሳል ይላል። ክብር ለኢየሱስ ይሁን። እዚህኛው ትርጉም ላይ ደግሞ በእምነት የቀረበ ጸሎት የታመመውን ሰው ይፈውሳል ይላል የእግዚአብሔር ቃል ሲናገር። ስለዚህ በዘይት እንጸልያለን። እግዚአብሔር አምላክ ተአምራትን ያደርግላችኋል። ዓርብ ዕለት ሁላችሁም እንድትመጡ ዓርብ 24 ኢየሱስ ክርስቶስ ጌታ ነው። ዓርብ ዕለት ልዩ ጊዜ አለን። ከጠዋቱ 4 ሰዓት ጀምሮ አለ ፕሮግራማችን። አድራሻችንን ለማታውቁ ሰዎች 0911 14 91 43 ብላችሁ ደውሉ። የቤተ ክርስቲያናችን ስልክ ነው። በዚህ ስልክ እንጠቆማችኋለን አድራሻ። ከዛ ባለፈ ምናልባት አድራሻ በዚህ ውስጥ የምትፈልጉ ሰዎች ካላችሁ ከ4 ኪሎ ወደ ቤላ የሚወስደው የቤላ የመጀመሪያው መገንጠያ ላይ እሱ ጋር ነው ቤተ ክርስቲያናችን ያለው። እዛ መታችሁ የበረከቱ ተካፋዮች እንድትሆኑ በእኔ ውስጥ ያለውን ጸጋ እንድትካፈሉ በጌታ በኢየሱስ ክርስቶስ ስም ነግራችኋለሁ። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱስም ይደግፈኛል። ስለዚህ ዘይት ቀብቶ ይጸልይለት። በእምነት የገረበ ጸሎት የታመመውን ሰው ይፈውሳል ይላል የእግዚአብሔር ቃል። ስለዚህ በእምነት እንጸልያለን፣ የታመመው ሰው ደግሞ ይፈወሳል ማለት ነው። ኢየሱስ ጌታ ነው። በእምነት እንጸልያለን፣ ጌታ እንደሚፈውስ አምነን፣ በእምነት ልጅ እንደሚሰጣቸው አምነን፣ በእምነት ታሪክ እንደሚቀየር አምኜ እጸልይላችኋለሁ። እግዚአብሔር አምላክ ደግሞ የናዝሬቱ ኢየሱስ ክርስቶስ ፈውስን ያደርግላችኋል። ስለዚህ ዓርብ ዕለት ልዩ የሆነ ፕሮግራም አለኝ። በዛ ፕሮግራም ላይ ተገኙ ሁላችሁም። ዓርብ ጠዋት 4 ሰዓት ለምድራችን ለኢትዮጵያ ለሀገራችን እንጸልያለን። ሀገራችን ኢትዮጵያ በእውነት ጸሎት ያስፈልጋታል። ጸልየን ነው ምድሪቱን የምናስመልጠው ወገኖቼ። በመጸለይ ነው ምድሪቷ ማምለጥ የምትችለው። እኔ ደግሞ ያው እንደሚታወቀው የሀገሬ በጣም ሸክም አለኝ። ጸልያለሁኝ ለሀገሬ ለኢትዮጵያ፣ ለኤርትራን ጸልያለሁ። እግዚአብሔር ደግሞ ተአምራትን ያደርጋል። ለኢትዮጵያ ለኤርትራን፣ የትም ያላችሁ ወገኖቼ ለእናንተ መጸለይ ፈልጋለሁኝ። ስለዚህ መታችሁ የበረከቱ ተካፋዮች ሁኑ። ጌታ ኢየሱስ ክርስቶስ ተአምራትን ያደርጋል፣ ድንቅን ያደርጋል። እግዚአብሔር አምላክ እግዚአብሔር በተአምራቱ ይገለጣል። ስለዚህ መውለድ የማትችሉ ሰዎች፣ በተለያየ ጥያቄ ያላችሁ ሰዎች ዓርብ ዕለት ኑ፣ የእግዚአብሔርን በረከት ተካፈሉ። ጌታ ኢየሱስ ክርስቶስ ያድናል። ሃሌሉያ! ያላጠረ ያላነሰውን የእግዚአብሔርን ኃይል ሃሌሉያ! ኢየሱስ ጌታ ነው። ስለዚህ መታችሁ ፍቅር ጌታ ኢየሱስ አምላክ በጌታ በኢየሱስ ክርስቶስ ስም ባለሽበት ወይ ባለህበት ቦታ የእግዚአብሔር ኃይል ያገኝ ወንድሜ ወይ እህቴ። ኢየሱስ ክርስቶስ ጌታ ነው። ለብዙ ሰዎች ሼር አድርጉት። ስለዚህ የእግዚአብሔር እጅ የእግዚአብሔር ቅባት ያገኛቸዋል። ዓርብ ከጠዋቱ 4 ሰዓት ጀምሮ በእግዚአብሔር ክብር መገለጫ ዓለም አቀፍ ቤተክርስቲያን እንገናኛለን። ስልክ መደወል ትችላላችሁ 0911 14 91 43 ላይ እንደውላለን። ደውሉ። ስለዚህ እዚህ ያው ቦታውን ይጠቁሟቸዋል ማለት ነው። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ይወዳቸዋል። እንግዲህ ያው ጸልዩ። እግዚአብሔር ሁሉ ጊዜ ይናገራል። ሳይናገር እግዚአብሔር በምድሪቱ ላይ ምንም ሆኖ አያውቅም። እኔ ሁሉ ጊዜ ማየው የምሰማው ነገር ነው። ባለፈውም ነግሬያቸዋለሁ። ዓርብ ዕለት ይመስለኛል፣ ዓርብ ዕለት ጠዋት ወደዚህ የመጣሁኝ ጸልዩ፣ አዲስ አበባ ላይ የክርስቶስ ኢየሱስን ደም እየረጫችሁ ጸልዩ ብያለሁ። ስለዚህ ስለማንጸልይ ነው አንዳንድ ነገሮች አፕን የሚያደርጉት። ብንጸልይ ደግሞ እግዚአብሔር ገብቶ ጣልቃ ገብቶ ታምራትን ያደርጋል ወገኖች። አሁንም የእግዚአብሔር ጣልቃ ገብነት ስለምንጸልይም ነው እግዚአብሔር አምላክ እንጂ የጠላት እቅድ እንደ ሐሳቡ ከባድ ነው ምድሪቱ ላይ ያለው።
ስለዚህ እግዚአብሔር አምላክ ደግሞ የጠላት እቅድና ሐሳብ እንዲሳካለት አያደርግም። እግዚአብሔር አምላክ ምድራችንን ኢትዮጵያን ጌታ ኢየሱስ ክርስቶስ ይጠብቃታል። እናንተ ግን ጸሎት ከኔም ከናንተም ይጠበቃል ማለት ነው። ስለዚህ ማንኛውም ሰው የትኛውም ሃይማኖት ተከታይ ቢኖር ሁሉም ሰው በየእምነቱ ቢጸልይ ደስ ይለኛል። ምክንያቱም ለዚህ ሀገር ብንጸልይ ደስ ይለኛል። ያለን ሀገር አንድ ስለሆነ ማለት ነው። አንድ ኢትዮጵያ ናት ያለችን፣ ሌላ ሀገር የለንም በእውነት ለመናገር ከሆነ። ስለዚህ ደግሞ ሁላችንም ኃላፊነት አለን ይመስለኛል ሳስበው። ስለዚህ ሁላችንም በእግዚአብሔር ፊት ሆነን ለምድራችን ለኢትዮጵያ መጸለይ ያለብን ሁሉ ጊዜ ይሄ ነው ሸክሜ። ክብር ለኢየሱስ ይሁን። ምክንያቱም እኔ ያለኝ ሀገር አንድ ሀገር እንዳለኝ ነው የማስበው። እሷም በሰማይ ሀገር አለኝ፣ የሰማይ ሀገር አለኝ አውቃለሁ። እሱን ስለሱ አይደለም የማወራው፣ አሁን ስለ ምድር ነው የማወራው ያለሁት። በምድር ላይ ግን እስካለን ድረስ ደግሞ ምድራችን ሰላም እንድትሆን ምድራችን እንድታርፍ ከብዙ ከስቃያው ከመከራው እንድታርፍ የኔና የናንተም ድርሻ አለ። እንድንጸልይ የሚጸልይ ሰው በጸሎቱ ድርሻ አለው ማለት ነው። እኔ ድርሻዬ በጸሎቴ ሀገሬን ማስመለጥ ነው የኔ ድርሻ ማለት ነው። የናንተም ደግሞ የቅዱሳን ድርሻችሁ ይሄ ነው። ሁሉም ሰው በየሃይማኖቱ ቢጸልይ ያለ ሀገሪቱ ሰላም ብትሆን ትልቅ ረፍት ነው ማለት ነው። ሀገር ሰላም ሲሆን ሁሉ ነገር ሰላም ይሆናል አይደለ? ስለዚህ ሁሉም ሰው እንዲጸልይ አሳስባቸዋለሁ። ምክንያቱም ስንጸልይ ነው ደጋግሜ ነው የምናገር ያለሁት። ምክንያቱም የሚሰማኝ ሰው ስለሌለ እንጂ ብትሰሙ ብንጸልይ እናስመልጣለን። እግዚአብሔር ለአንድ ጻድቅ ሰው ብሎ ምድሪቱን ያስመልጣል። ስለዚህ ከልባችን ሆነን በእግዚአብሔር ፊት እንጸልይ። ነገሮች እየሆኑ ያሉት ነገሮች የምናያቸው የምንሰማቸው ከአይምሮአችን ከቁጥጥራችን ውጪ ናቸው። ስለዚህ እንዴት ነው እነሱን የምናስቀረው ካል በጸሎታችን። ክብር ለኢየሱስ ይሁን። ኦኬ 24 ነው። አርብ 28 ነው። አርብ ዕለት ጠዋት ሁላችንም መተን ለሀገራችን እንጸልያለን። ለሀገራችን ለተቀመጡ ሰዎች እንጸልያለን። በተለያዩ ለየትኞቹም እንጸልያለን። እግዚአብሔር አምላክ በምድራችን ላይ ታላቅን ነገር እንዲያደርግ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ፊት ከተጮኸ ባይብል እንደሚያስረዳን ከሆነ የሚጸልዩ ሰዎች ምድሪቱን ሲያሳርፉ አይተናል አይደል? ሁሌ የምናገረው እኔ ሁልጊዜም ለኔ ምሳሌ የነነዌው ንጉስ ነው። በቃ እሱ ነው ለኔ ሁልጊዜ አይደል? በዛ ምድር ላይ በቃ እግዚአብሔር ክፋታቸው ኃጢያታቸው ወደኔ መጥቷል ሲል ሁሉም ሰው ማቁን ቀዶ አዋጅን አወጀ። የጾም ጸሎትን አዋጅ ታወጀ፣ ተጸለየ። እግዚአብሔር ምድሪቱን ይቅር አለ። ምድሪቷ ላይ የመጣውን ክፋትና በደል እግዚአብሔር ሻረው ወገኖቼ። ስለዚህ ሁላችንም እንድንጸልይ አሳስባቸዋለሁ። እንዳንሳቀቅ በቃ እንዲሆነ እንዳንሳቀቅ ከመከራችን እግዚአብሔር እንዲያሳርፍ የኔ ድርሻ ጸሎት እንደሆነ ነው ማስበው ወገኖቼ። መጮህ ነው ያለብኝ። እናንተም ደግሞ በእግዚአብሔር ፊት ሁላችሁም እንድትጸልዩ እኔ አሳስባችኋለሁ። እንደ እግዚአብሔር አገልጋይ እግዚአብሔር እንደጠራኝ ሴት ኃላፊነት እንዳለብኝ ሰው ለሁሉም ለኢትዮጵያ ሕዝብ አጠቃላይ ይሄንን መልእክቴን አስተላልፋለሁ። ኤርትራያኖች ላላችሁ ለእናንተ መልእክቴን አስተላልፋለሁ። ሁላችንም እንድንጸልይ አበረታታችኋለሁ። እግዚአብሔር አምላክ ከየትኛውም ነገር እንዲያስመልጠን ከክፉ እንዲሰውረን እንጸልይ። እኔ ሁሌ እጸልያለሁ፣ ለኤርትራያኖች እጸልያለሁ፣ ለኢትዮጵያኖች እጸልያለሁ በእግዚአብሔር ፊት። ምክንያቱም እዳለብኝ እንድጸልይ፣ እንድንበረከክ፣ እንድጮህ እዳለብኝ። ክብር ለኢየሱስ ይሁን። ስለዚህ እንደ እግዚአብሔር ሰው እንዳገልጋይ ይሄ ግዴታዬ ነው። እናንተም እንድትጸልዩ አሳስባችኋለሁኝ። አርብ ዕለት ልዩ የሆነ ፕሮግራም አለን። አርብ ጠዋት የት እንምጣ? ከ4 ኪሎ ወይ ከ6 ኪሎ ወደ ቤላ የሚወስደው መገንጠያ ይዛ ወደ ቤላ የመጀመሪያው መገንጠያ የኛ ቤተክርስቲያን አለ። የነብይት ብርቱካን የምታገለግልበት ቤተክርስቲያን ጋር አውርደን ካላችሁት ረዳቱ ያወርዳችኋል። ስለዚህ መታችሁ የበረከቱ ተካፋዮች ሁኑ። ስትሄዱም መኪና ችግር የለም፣ ስትመጡም የመኪና ችግር የለም። መኪና በጣም ያለበት ቦታ ነው። የታክሲ ችግር የለውም ቦታው። ስትመለሱም የታክሲ ችግር የለውም። ስለዚህ መታችሁ የበረከቱ ተካፋዮች እንድትሆኑ በጌታ በኢየሱስ ክርስቶስ ስም አሳስባችኋለሁኝ። አርብ ዕለት ልዩ የሆነ ፕሮግራም አለ። ይሄንን ወር የምንዋጅበት የግንቦቱን ወር ላይ የምንጸልይበት እኔ እግዚአብሔር የተናገረኝ ነገር አለ። ሚያዝያ 25 ነው 28 አይደል? ሚያዝያ የግንቦትን ወር ለክርስቶስ ለእግዚአብሔር ልጅ ለኢየሱስ አሳልፈን የምንሰጥበት ጊዜ ስለሆነ ሁላችሁም የበረከቱ ተካፋዮች ሁኑ። ኑ
እግዚአብሔር አምላክ ተአምራትን ድንቅን ያደርጋል። የጻድቅ ሰው ጸሎት ኃይልን ታደርጋለች። ስለዚህ እንጸልያለን። በምድሪቷ ላይ የታወጀውን ክፉ አዋጅ እናሽራለን። በእናንተ ላይ የታወጀውን ክፉ መርገም፣ በዘራችሁ ያለ መርገም ይሁን፣ በትውልዳችሁ ያለ መርገም ይሁን፣ ነገራችሁን የያዘ እርግማን ይሁን፣ እግዚአብሔር አምላክ ይሽረዋል። ክብር ለኢየሱስ ይሁን። ይሄ በመጸለይ ነው የሚሆነው። አይ ነው በቀራንዮ መስቀል ላይ እኔ እርግማኔ ተሽሯል፣ እዳዬ ተለውጧል። ግን እለት ደግሞ በእግዚአብሔር ፊት እንድንጸልይ መጽሐፍ ቅዱስ ያሳስባል ማለት ነው። ስለዚህ ደግሞ ስልጣንም የተሰጣቸው አሉ። መተው የቤተ ክርስቲያን ሽማግሌዎች ይጸልዩ ይላል። ሽማግሌዎች ይላል መተው በዘይት ይጸልዩ ይላል። የጻድቅ ሰው ጸሎት ኃይልን ያደርጋል። የእምነት ጸሎት፣ በእምነት የቀረበ ጸሎት የታመመውን ሰው ይፈውሳል ይላል። በእምነት የቀረበው ሰው እናንተ አምናችሁ ስትመጡ እኛ ቤተ ክርስቲያኖች ውስጥ ሰዎች የሚፈወሱት ልጅ የሚወልዱት አምነው ስለሚመጡ ነው እንጂ እኔ የተለየ ነገር ስላለኝ አይደለም። እግዚአብሔር የተለየ ነገር ስላለው ነው። ኢየሱስ የተለየ ነገር ስላለው ነው የሚፈውሳቸው። ያምናሉ። በሚቀጥለው ጸንሰው አርግዘው ይመጣሉ፣ ተፈውሰው ተጽናንተው ይመጣሉ። እውር ሲበራ፣ ሽባ ሲነሳ፣ ድንቅና ተአምራት ጌታ ሲያደርግ በዘመኔ አይቻለሁ ማለት ነው። ስለዚህ እናንተ መታችሁ የበረከቱ ተካፋዮች ሁኑ። እንደነገርኳችሁ መጽሐፌ በቅርብ ቀን ይወጣል። የእግዚአብሔር ጣት የሚል ርዕሱ። እግዚአብሔር ደግሞ በዛ አልፎ ብዙ ተአምራትን ይሰራል። ያ መጽሐፍ ውስጥ ያለው ብዙ ምስክርነቶች፣ በእውነት ብዙ ድንቆች ነው ያሉት። እኔ ተደስቻለሁ ሳነበው መጽሐፉን እየጻፉ ያሉ ሰዎች አሉት። ክብር ለኢየሱስ ይሁንና ሳነበው መጽሐፉን እግዚአብሔርን ያመሰገንኩት እግዚአብሔር አምላክ በኔ ይሄን የሰራው ጌታ እስከምል ድረስ ጌታዬን በጣም አመስግኘዋለሁኝ። ስለዚህ ያም መጽሐፋችንንም ጸልዩ። መጽሐፉን ደግሞ አብራችሁኝ የምትረዱ የምታሳትሙ ሰዎች ካላችሁ በገንዘባችሁም በተለያየ ነገር እንድትደግፉን በጌታ በኢየሱስ ስም እናሳስባችኋለን። የመጽሐፋችንም ገቢ የሚሆነው ለቤተ ክርስቲያናችን ነው። ለእግዚአብሔር ክብር መገለጫ ዓለም አቀፍ ቤተ ክርስቲያን አዲስ ለሚሰጠን ቦታ ማሰሪያ ይሆናል ማለት ነው። ክብር ለኢየሱስ ይሁን። እዚህ እግዚአብሔር ይሄንን ድንቅ ነገር ያደርጋል። ኢየሱስ ክርስቶስ ያድናል፣ ይታደጋል። ስለዚህ ሁላችሁም ዓርብ ዕለት ልዩ ፕሮግራም ነው። መጽሐፋችን የሚወጣው ሌላ ጊዜ ነው። መታችሁ የበረከቱ ተካፋዮችን ልትሆኑ ነግራችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም ነው የምወዳችሁ። የትኛውንም ሰው በጣም ነው የምወደው። የሰውን ሁሉ ክፉ መስማት አልፈልግም። እግዚአብሔር ተሳክቶላችሁ ሆኖለት ሰው ማየት ነው የኔ ተፈጥሮዬና ጸጋዬ ደስ የሚያሰኘኝ። ስለዚህ መታችሁ ስትፈወሱ፣ ስትጽናኑ፣ ልጅ የሌላችሁ መሃኖች ስትወልዱ ለኔ ደስታዬ ነው፣ በረከቴ ነው። ስለዚህ ሁላችሁንም በጌታ በኢየሱስ ስም ዓርብ ዕለት ጋብዣችኋለሁኝ። ኢየሱስ ክርስቶስ ጌታ ነው። ስለዚህ መታችሁ የበረከቱ ተካፋዮች ሁኑ። ጌታ ኢየሱስ ክርስቶስ ምድሪቱ ላይ ያለውን ክፉ እርግማን ኢየሱስ ክርስቶስ ይሰብረዋል፣ ይለውጠዋል። ከጸለይን መጽሐፍ ቅዱስ ስንጸልይ ይቀይራል። አይቻለሁ። እኔ እኮ ስላየው ነው፣ ባይብሌ ላይ ስለነገረኝ እኮ ነው። ኢየሱስ ጌታ ነው። የኔ መመሪያዬ መጽሐፍ ቅዱስ ነው። ለዚህ መታችሁ የበረከት ተካፋዮች ሁኑ። ጌታ ኢየሱስ ክርስቶስ ከክፉ ይሰውራችሁ። ምድራችን እግዚአብሔር ከክፉ ይሰውራት። ሃሌሉያ። በኢየሱስ ክርስቶስ ስም ጸለይኩኝ። ከላይ ያልሆነ ለኔ ፍቅር ለኢየሱስ አለኝ ምስጋና ከነፍሴ ከሰማሁት ይልቅ አንተ ትልቅ ነህ። ካላነሰ ኢየሱስ ይባረክ። ሃሌሉያ። ከሰው የተዳው ዛሬ በማለዳ ፊት ያመጣሁት ከነፍሴ ምስጋና ከውስጥ ቷን ሆነ አፌን ሞልቶም ቢፈስ አዲስ ቅኔ አለ። ያላነሰ ያላጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና
ከነፍሴ ያላነሰ ያጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ያነሰ ያጠረ ከላይ ያልሆነ ለኔ ፍቅር ለኢየሱሴ አለኝ ምስጋና ከነፍሴ ካበኩት አይደል ቅዱሳን ሼር አድርጉት። ሼር የምትለዋን ንኳት፣ ላይክ አድርጉ፣ ኮሜንት አድርጉ። ክብር ለኢየሱስ ይሁን። ሼር አድርጉት። ሃሌሉያ ኢየሱስ ይባረክ። ሃሌሉያ ኑ እንጸልያለን። ሃሌሉያ እኛ ሀረር ላለነው ጌታ ይረዳኛል። ሀረር እመጣለሁኝ። እግዚአብሔር አምላክ ጌታ ይረዳናል። እናንተም ደግሞ ከሀረር ኑና ተካፈሉ ፕሮግራሙን። እግዚአብሔር ደግሞ ታምር ያደርጋል። ኢየሱስ ጌታ ነው። አንደኛው እንደውም መጽሐፌ ላይ የተጻፈው ድሬዳዋ ላይ የሆነ ምስክርነት አለ፣ ከባድ ምስክርነት። ክብር ለኢየሱስ ይሁን። ኑ የእግዚአብሔርን መንፈስ ተካፈሉ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ይወዳችኋል። ሻሎም